ኢትዮ ታርጌት Together we rise. ታህሳስ 1962 ዓ.ም በአዲስ አበባ ዩኒቨርሲቲ መኮንን አዳራሽ ውስጥ በ5 ገጽ የተቀነበበችው ጽሑፍ የጫረችው ክብሪት ኢትዮጵያን ለግማሽ ክፍለ ዘመን ወደሚያነድ ደመራ ያሸጋግራታል ብሎ ይገመት አልነበረም። ዋለልኝ መኮንን ለጥቂቶች ከዘመኑ ቀድሞ የነቃ የእውነትና የጽናት ሐውልት፣ ለብዙሃኑ ደግሞ የኢትዮጵያን የሕዝብ መስተጋብር ሳይረዳ የስታሊንን ቀመር በጥሬው ገልብጦ አገር ያፈረሰ ስሜታዊ ወጣት። ለመሆኑ ዋለልኝ የገዛ ቃሉን የወለደ እውነተኛ አብዮተኛ ነበር ወይስ ከጀርባው በነበሩ የፖለቲካ መሐንዲሶች የተነዳ የሴረኞች መጫወቻ? ዛሬም ድረስ አገርን እያደማ ስላለው የዚያ ትውልድ የተንጋደደ ፍርድና የሐሳብ ስካር ከኢትዮ ታርጌት ጋር ሆነን እውነቱን እንፈልጋለን። ዋለልኝ on the question of nationalities in Ethiopia በሚል ርዕስ በ1962 ዓ.ም በአዲስ አበባ ዩኒቨርሲቲ መኮንን አዳራሽ የአሁኑ ልደት አዳራሽ ባቀረበው ጽሑፉ ኢትዮጵያን የብሔር ብሔረሰቦች እስር ቤት ሲል ይፈርጃታል። ዋለልኝን ከዘመኑ ቀድሞ የነቃ እውነተኛ የትግልና የጽናት ተምሳሌት በማለት የሚያደንቁት እንዳሉ ሁሉ ነቃፊዎቹም ብዙ ናቸው። በእርግጥ በብሔር ብሔረሰቦች ላይ የደረሰውን ግፍና ጭቆና ሙሉ በሙሉ መካድ ባይቻልም ዋለልኝ የፖለቲካ ብልጫ ለመያዝ ኢትዮጵያን ሲኦል የሱን ጽሑፍ ቅዱስ አድርጎ የተጓዘበት ርቀት ግን አገርን ለደመራ እሳትነት ዳርጓል። ጽሑፉን አዳራሽ ውስጥ ሲያቀርብ መገንጠልን የሚያቀነቅኑት የሰሜን ኢትዮጵያ ተወላጆች ድጋፋቸውን በጭብጨባና በፉጨት ገልጸውለታል። በኢትዮጵያ መደባዊ እንጂ ብሔር ተኮር ጭቆና የለም የሚለው የመሃል አገሩ ተወላጅ ደግሞ አቅራቢውን ክፉኛ ተቃውሞታል። ተቃውሞው በያ ትውልድ አቀንቃኞች ዘንድ ብዛም ተጠቅሶ አያውቅም ነበር። አሁን እውነቱ ማውጣት ጀመረ እንጂ ዋለልኝ 5 ገጽ የምትሆነውን ጽሑፍ ካነበበን በኋላ ለጥያቄና አስተያየት እድል ሳይሰጥ አዞዎቹ በሚባሉት የአዲስ አበባ ዩኒቨርሲቲ ተማሪዎች ህብረት ወጠምሾች ወይም አጃቢዎች ታጅቦ ከአዳራሹ ሹልክ ብሎ ወጥቷል። በዞን ጊዜ የታሪክ መጽሐፍት የ1960ዎቹን የተማሪዎች ንቅናቄ አንድ ወጥ ሙሉ በሙሉ የተስማማና ፍጹም ተራማጅ አድርገው የመሳል አዝማሚያ አላቸው። ነገር ግን እውነታው በሐሳብ መገፋፋት፣ በጽንፈኝነትና በጉልበት የታጀበ የውስጥ ትግል የነበረበት ጭምር ነው። ፍትህ በኢትዮጵያ፣ ፍትህ ለሁሉም፣ መሬት ላራሹ የሚለውን ዘመናዊ ሽሬ ጥያቄ ሲያራምዱ ለነበሩት የተወሰኑ ተራማጅ ተማሪዎች የዋለልኝ አዲስ አጀንዳ ዱብዳ ቢሆንባቸው አይገርምም። እንዴት የእኩልነትና ፍትሃዊነት ትግሉ ወደ ብሔር ጥያቄ ይሸጋገራል የሚል ለዘብተኛ አቋም ያራምዱ የመሃል ሀገር ተማሪዎች በአልጄሪያ፣ ሊቢያ፣ ግብጽና ኢራቅ ይታገዛሉ በሚባሉት አዞዎቹ ከዛች አልፎ ድብደባ ደርሶባቸዋል። አይሆንም እንዴት ይሆናል? ይሄማ ማለት ሰርቲፊኬት መስጠት ነው። ለሀገሪቱ መከፋፈል ብልህም የሚሰማ አልነበረም። አንናገርም። ክሮክስ የሚባሉ እንትኖች ነበሩ፣ አረቦቹ አዞዎቹ የሚባሉት እና እነሱ እስከ ቦክስ ድረስ የሄዱ ነበረ መስለ ሲሆኑ እነዚህ የመሃል ሀገር ተማሪዎች መሃለኛው መንገድ የሚባለውን የብሪታንያን ወይም የስዊድንን አይነት ህገ መንግስታዊ ንጉሳዊ ስርዓት ኮንስቲቱሽናል ሞናርኪ እንደ አማራጭ አቅርበው ነበር። የእነዚህን ሀገራት አስተዳደራዊ ቅርጽ በመከተል ንጉሳዊው ስርዓት ለክብርና ለሀገራዊ ኢኮኖሚ ግብዓት የሚውልበትን፣ ፖለቲካዊ አስተዳደሩ ደግሞ በፍጹም ገለልተኛነት የሚደራጅበትን አማራጭ እንጠቀም ያሉ የዚያ ትውልድ ተራማጆች በዋለልኝና በአዞዎቹ ከመገለል አንስቶ ስማቸው እስከ መጥፋት ደርሷል። ከድብደባ እስከ ፍረጃ አስተናግደዋል። ለውጥ አደናቃፊ፣ የድሮ ስርዓት ናፋቂ፣ የኢምፔሪያሊዝም ተላላኪ የሚል ታፔላ ተለጥፎላቸዋል። በማርክሲዝም ሌኒኒዝም ርዕዮተ ዓለም ለሰከሩት አዞዎችና የንቅናቄው መሪዎች የመሃለኛውን መንገድ በአማራጭነት ያነሱ ተማሪዎች አቋም እንደ ሪፎርሚዝም፣ ክህደት ወይም የቦርዥዋ ለዘብተኝነት ተደርጎ ተፈረጀ። አብዮት አካሂዶ ስርዓቱን ሙሉ በሙሉ ከመደምሰስ ውጭ የሚሰነዘሩ አማራጮች ተቀባይነት አጡ። በወቅቱ በተማሪው እንቅስቃሴ ላይ ጉልህ ተሳትፎ የነበራቸው በቀድሞ የወሎ ጠቅላይ ግዛት የአባ አሰላ አውራጃ ተወላጅ ለዚህ ፕሮግራም አዘጋጅ እንደገለጹት ምናልባትም ዋለልኝ ከራሱ ቁጥጥር ውጭ በሆነ ምክንያት በአረቦችና ተገንጣይ አስተሳሰብ ባላቸው የሰሜን ተወላጆች ተጠልፏል። እኔ ያ ሙሉ ለሙሉ የኢትዮጵያውያን አጀንዳ ነው ለማለት ያስቸግረኛል። ምክንያቱም ከበስተጀርባ ሆነው የተለያዩ ኃይላት መገነጣጠሉን ይደግፉት ነበረ። ፋይናንሻሊ በተለይ የአረብ ሀገሮች ኤፍሲብሊ ነገር እውን እንዲሆን በማስተባረም በመደጎምም በመገፋፋትም በግልጽም በህቡ ያደረጉ ነበር።
በተለይ የመሃል ሀገር ተማሪዎች የብሔር ጥያቄው መነሳቱ የጋራ ጥላት የሆነውን የፊውዳል ስርዓት ለመጣል የሚደረገውን ትግል ይበትነዋል፣ አገሪቱንም ወደ መፈራረስ ያመራታል የሚል ስጋት ነበራቸው። እነሱ በቅድሚያ ስርዓቱ ይውደቅ፣ ዴሞክራሲና ፍትህ ይስፈን፣ የብሔር ጥያቄ በሂደት ይመለሳል ሲሉ፣ የዋለልኝ ወገንና አዞዎቹ ግን የብሔሮች እኩልነት ሳይረጋገጥ ፍትህ ሊመጣ አይችልም የሚል ጽንፈኛ አቋም ያዙ። እጅግ የከረራው የብሔር ጥያቄ እንዲጧጧፍ በተለይ የአዞዎቹ አመራሮች የኢትዮጵያ ህልውና ከሚመራቸው ኤርትራ እንድትገነጠልና ንጉሳዊ ስርዓት እንዲያክትም ተግተው ከሚሰሩት ግብጽ፣ ሊቢያ፣ አልጄሪያ፣ ሳውዲ አረቢያ፣ ሶሪያና ኢራቅን ከመሳሰሉ የአረብ ሀገራት የፖለቲካ የገንዘብና የደህንነት ድጋፎችን እንዳገኙ ይነገራል። ይህ የውጭ ድጋፍ የውስጥ ጡንቻቸውን አፈርጥሞታል። በዩኒቨርሲቲው ግቢ ውስጥ የሐሳብ ብዝሃነትን እስከ ማፈን ተሸጋግረዋል። የታሪክ ተመራማሪዎች የኔ ብቻ ትክክል የሚለው አምባገነናዊ እሳቤ የኋላ ኋላ ደርግን ለመሰለ አምባገነን ስርዓትን መሆን መንገድ ጠርጓል። ቀይ ሽብርን ለመሰለ እልቂት መደላደል ጥሏል። ስውት ትርክት ስጋ ነፍሶ ነፍስ ዘርቶ ኢትዮጵያ በብሔር ሕገ መንግስት ማነቆ ስር እንድትወድቅ ምክንያት ሆኗል ይላሉ። ኮትኩተው እውን ባደረጉት ደርግ ከመበላት ያልተረፉት ሻለቃ አጥናፉ አባተ ኋላ ሌተናል ኮሎኔል ስሜት ለሚንጣቸው ካደጉበትና ካሳደጋቸው ማህበረሰብ በላይ በሌኒን ለሚምሉ፣ በቼጌቫራ ለማይደራደሩ፣ በሆቺሚን ለሚገዘቱ ለያኔዎቹ ተራማጆች ምንም እንኳ ሳይራመዱ ተጠልፎ ቢወድቁም አንድ ቁም ነገር ተናግረው ነበር። ሶሻሊዝም ኢትዮጵያዊ መልክና ቁመና እንዲኖረው አለመታደል ሆኖ መካሪውም ተመካሪውም ከነምክሩ ዛሬ የሉም። ዳፋው ግን ኢትዮጵያንም ኢትዮጵያውያንንም እያዳፋቸው ቀጥሏል። በብሔር ብሔረሰቦች ዙሪያ ያቀረበው አወዛጋቢ ጽሑፍ የዋለልኝ አይደለም ብለው የሚሟገቱ ወገኖች የሻዕቢያ አቀንቃኝ የሆነችው ማርታ መብራቱና ግብረአበሮቿ ወሎዬውን ዋለልኝን ለድብቅ ፖለቲካዊ ዓላማቸው መጠቀሚያ አድርገውታል ሲሉ ይከሷቸዋል። በእርግጥ በዋለልኝ ፍቅረኛነት ስሟ በስፋት የሚነሳው የማርታ አባት ብርጋዴር ጄኔራል መብራቱ ፍስሐ ልጃቸው ለተጨቆኑ የታገለች ወደ ኋላ የቀሩትን ለማንቃት የተጋጭ ኢትዮጵያዊ ጀግና ነበረች ባይ ናቸው። በታህሳስ 1965 ዓ.ም የአውሮፕላን ጠለፋውን የሞከሩት ዋለልኝ መኮንን፣ ማርታ መብራቱ፣ ጌታቸው ሀብቴ፣ አማኑኤል ዮሐንስ፣ ታደለች ኪዳነ ማርያም፣ ዮሐንስ ፈቃዱ፣ ተስፋይ በርጋና ጌታቸው ሀብቴ ሲሆኑ ከዋለልኝ ውጭ ሁሉም የሰሜን ተወላጅ መሆናቸው አስደናቂም አጠያያቂም ያደርገዋል። አብዛኞቹም በሻዕቢያ ደጋፊነት ይታወቃሉ። የዋለልኝን ሐሳብ የሚነቅፉ ምሁራን ያቀረበው ጽሑፍ ከመለስተኛ ማሻሻያ በቀር ከሌኒንና ጆሴፍ ስታሊን የተገለበጠ ነው እስከ ማለት ይደርሳሉ። ሌኒን ሩሲያን የብሔር ብሔረሰቦች እስር ቤት ፕሪዝን ሃውስ ኦፍ ናሽናሊቲስ ብሎ ይጠራት ነበር። ዋለልኝም ኢትዮጵያን በሌኒን መነጽር ማየቱ የሀገራቱን መሰረታዊ ልዩነት ሳያገናዝብ እንደወረደ ገልብጦ ያመጣ ያስመስለዋል። ጆሴፍ ስታሊን እንደ አውሮፓውያን አቆጣጠር በ1913 ባሳተመው ማርክሲዝምና የብሔር ጥያቄ በተባለው ዝነኛ ድርሰቱ ላይ አንድን ስብስብ ብሔር ለማለት 4 መስፈርቶችን አስቀምጦ ነበር። የጋራ ቋንቋ፣ የጋራ መልክዓ ምድር፣ የጋራ ኢኮኖሚያዊ ህይወትና በባህል የሚገለጽ የጋራ ስነ ልቦናዊ ስሬት። ዋለልኝ በጽሑፉ ላይ ኢትዮጵያን ሲተነትን የተጠቀመው በትክክል ይህንኑ የስታሊንን መለኪያ ነው። በወቅቱ የነበሩትን ኦሮሞ፣ አማራ፣ ትግሬ፣ ጉራጌ፣ ሶማሌ ወዘተ ነጥሎ በማውጣት እያንዳንዳቸው የራሳቸው ቋንቋና መልክዓ ምድር ስላላቸው ራሳቸውን የቻሉ ብሔሮች ናቸው ሲል ደመደመ። ይህ ድምዳሜ የስታሊንን ንድፈ ሐሳብ በሀገራቱ ላይ በግድ የመጫን ሙከራ እንጂ በኢትዮጵያ ውስጥ ለዘመናት የኖረውን የህዝብ መስተጋብር መጋባትና የባህል መወራረስ ያላገናዘበ ነበር። ማህበረሰቡ በሂደት ውስጥ ያሳየውን የባህል መወራረስና አንድነት ወደ ጎን በመተው ልዩነቶችን ብቻ ለይቶ በማጉላት ላይ አተኮረ። ምሁራኑ እንደሚሉት ዋለልኝ ያቀረበው ጽሑፍ የኢትዮጵያ ታሪክ ትንተና ሳይሆን የሶቪየት ማርክሲስቶች በተለይ የስታሊን ድርሰት በአማርኛ ስሞች የተተካበት የኮፒ ፔስት ስራ ነው። ባጭሩ ዋለልኝ ያቀረበው መፍትሄና የችግሩ ትንተና ከሀገር በቀል እውነታ ይልቅ በውጭ ፍልስፍና የተቃኘ መሆኑ እስከ ዛሬ ድረስ ለቀጠለው የኢትዮጵያ የፖለቲካ ቀውሶችና አለመግባባቶች የመሰረት ድንጋይ ጥሏል። የብሔር ጥያቄ በኢትዮጵያ የሚለው ጽሑፍ የዋለልኝ መኮንን ቀጥተኛ የፈጠራ ውጤት አይደለም የሚሉ ወገኖች ሌላም መሟገቻ ያቀርባሉ። ዋለልኝ ይህን ጽሑፍ ሲያወጣ ገና የ24 ዓመት ወጣት የዩኒቨርሲቲ ተማሪ ነበር። ጽሑፉ የያዘው ማርክሲስታዊ ቃላት አጠቃቀምና የብሔር ብሔረሰቦችን መብት እስከ መገንጠል የሚደግፈውን የሌኒን ፍልስፍና በመተርጎሙ ሚና ከጀርባው የጎለበቱ የፖለቲካ መሐንዲሶች በተለይም የኤርትራን መገንጠል የሚደግፉ የሻዕቢያ አባላት የነበሩ የሰሜን ተማሪዎች እንደተሳተፉበት ይታመናል። አዞዎቹ ከጽሑፉ በላይ ጽሑፉን የሚያቀርበው ሰው ማንነት ላይ ጥንቃቄ ያደረጉ ይመስላሉ።
ጽሑፉን አንድ ኤርትራዊ ጻፈው ቢባል እንደ ጠላት ወይም ተገንጣይ ተቆጥሮ ተቀባይነት ያጣል። ለዚህም ነው አማራ ወሎዬ የሆነውን ዋለልኝን የጽሑፉ አቅራቢ ያደረጉት። እሱ አቀረበው ማለት ጥያቄው የአንድ ብሔር ብሶት ሳይሆን የመላው የኢትዮጵያ ተራማጆች ጥያቄ ነው ወደሚል መደምደሚያ ያደርሳል። አዞቹ የብሔርን ጥያቄ ለዋለልኝ ሰጥተው ከፊት በማሰለፍ አጀንዳቸውን ለማስፈጸም የተጠቀሙበትን ስልት የዘርፉ ልሂቃን ፕሮክሲ አርጊውመንት ይሉታል። የሶሻሊስቱን ጎራ በቅዱስ ዓይን የተመለከቱ ቀላል የማይባሉ ተማሪዎችም ሐሳቡን ሸምተውታል። አሁን ድረስ የኦሮሞውን መጨቆን፣ የትግራዋዩን መበደል፣ የደቡቡን መገፋት፣ የምዕራቡን መሰቃየት፣ የምስራቁን ግፍ ራሱ ዋለልኝ አምኗል በማለት ሂሳብ እስከ ማወራረድ ለመድረስ የሚዘቱት ጽንፈኞች መስፈንጠሪያቸው የዚህ ሰው ያልተገራ ጽሑፍ ነው። ዋለልኝ ከኦነግ እንቅስቃሴ መስራች ከነ ጄኔራል ታደሰ ብሩ ጋር ታስሮ በነበረበት ወቅት የብሔር ጭቆና የሚለውን ጽንሰ ሐሳብ አጎልብቷል የሚሉም ጥቂት አይደሉም። በ1961 ዓ.ም መጀመሪያ ላይ ዋለልኝ መኮንንና ጓደኞቹ በታገል ጋዜጣ ላይ በሚያወጧቸው ጽሑፎች ምክንያት በንጉሱ መንግስት ተይዘው በአዲስ አበባው ዓለም በቃኝ እስር ቤት ታስረው ነበር። በተመሳሳይ ወቅት የሜጫና ቱለማ ማህበር መሪዎች የነበሩትና ኋላ ላይ በኦነግ ምስረታ ትልቅ መሰረት የጣሉት ጄኔራል ታደሰ ብሩና ማሞ መዘምር በዚሁ እስር ቤት ይገናኛሉ። በወቅቱ በነበሩት ወጣት የዩኒቨርሲቲ ተማሪዎችና በእነዚህ አንጋፋ ወታደራዊ የፖለቲካ እስረኞች መካከል በሚስጥር የሐሳብ ልውውጥ ይደረግ እንደነበር የታሪክ ድርሳናት ያረጋግጣሉ። በተለይም ማሞ መዘምር በነሐሴ ወር 1967 ዓ.ም በስቅላት ከመገደላቸው በፊት በእስር ቤት ውስጥ ከነበሩት ወጣት ተማሪዎች ጋር ረጅም ውይይቶችን ያደርጉ ነበር። ማሞ መዘምር ከመሞታቸው በፊት ለተማሪዎቹ የጻፉት ስንብትና ያስተላለፉት መልእክት በዋለልኝ ላይ ጥልቅ የስሜት ተጽዕኖ ፈጥሯል የሚሉ አልጠፉም። ግን ጄኔራል ታደሰ ብሩም ሆኑ ማሞ መዘምር በሶሻሊስታዊ ርዕዮት ደረጃ ዋለልኝን ተጽዕኖ አሳድረውበታል ለማለት የሚያስችል ጠንካራ መረጃ የለም። አንዳንዶች ደግሞ ብርሃነ መስቀል ረዳ ከኋላ የሚዘውረው ጥሩ ዕቃ ሲሉ ዋለልኝን ያጣጥሉታል። ዋለልኝ በደሴው ወይዘሮ ስን ሁለተኛ ደረጃ ትምህርት ቤት ተማሪ ሳለ በስመ ገናናው ብርሃነ መስቀል ረዳ ከመመሰጥ አልፎ እሱን የመኮረጅ ዝንባሌ ነበረው ይላሉ እነዚህ ወገኖች። በትምህርት አቀባበሉ ጎበዝ የሚባለው ዋለልኝ እንደ ብርሃነ መስቀል ረዳ በወይዘሮ ስን የቲያትር ክበብ ውስጥ በመሳተፍ ትወና መሞከሩን የህይወት ታሪኩን ለመጻፍ ሙከራ ያደረጉ ይናገራሉ። በ1958 ዓ.ም አዲስ ዘመን ጋዜጣ በሀገር አቀፍ ደረጃ ባወዳደረው የአጭር ልቦለድ ሥራ አሸናፊ የሆነውና የአዚናራው እስረኛ የሚለው የዋለልኝ ድርሰት በኢጣሊያ አዚናራ እስር ቤት የነበረውን የብርሃነ መስቀልን አያት የህይወት ታሪክ ተንተርሶ የተጻፈ ነው በማለት ማሳያ የሚያቀርቡም አልጠፉ። ብርሃነ መስቀል ረዳ ጽንፈኛ የማርክሲስት ፖለቲካዊ አጀንዳዎችንና አገሪቱን የማፍረስ አቅጣጫዎችን በቀጥታ ራሱ ከማውጣት ይልቅ እንደ ዋለልኝ ያለ ስሜታዊ ተሰሚነት ያለውና በእረስል ወጣት የፊት መስመር ተዋናይ አድርጎ መጠቀሙ ከፖለቲካ ስልት አንጻር የሚጠበቅ ነው። ዋለልኝ ጽሑፎቹን ሲያወጣ ከጀርባው የብርሃነ መስቀል ረዳና የአዞቹ የርዕዮተ ዓለም አሻራና ማበረታቻ አልነበረበትም ማለት አይቻልም። በእረ መልካሙ ክፍሉ ታደሰ በበኩሉ ብርሃነ ሲያወራ እጅግ ይፈጥናል። በዚህ ባህሪውም ከሚናገረው ላይ በጽሑፍ ማስታወሻ መውሰድ ይከብዳል። በመቅረጸ ድምፅ ቀርጾ ኋላ ካልተሰማ በቀር ይላል። ዋለልኝም እንደ ብርሃነ መስቀል ፈጣን ተናጋሪ መሆኑ ምስስሉን አስገራሚ ያደርገዋል። ሌላው ቀርቶ ብርሃነ መስቀል ረዳ ነሐሴ 5 1961 ዓ.ም ያሳካውን የአውሮፕላን ጠለፋ ዋለልኝም መሞከሩ የዚሁ እሱን የመምሰል ጣጣ ውጤት ነው እስከ ማለት የሚደርሱ አሉ። መጨረሻው ከነግብረ አበሮቹ በጥይት ተደብድቦ ሕይወቱን ማጣት ሆነ እንጂ ብርሃነ መስቀል የ1961ን የአውሮፕላን ጠለፋ ከማድረጉ በፊት በወቅቱ እስር ቤት የገባውን ዋለልኝን አግኝቶት ስለ ጠለፋው እቅድ አጫውቶት እንደነበር የብርሃነ መስቀል ባለቤት ታደለች ኃይለ ሚካኤል ዳኛው ማን ነው በሚለው መጽሐፋቸው ላይ አስፍረውታል። በእርግጥ ቀደም ሲል ጥቂት ለውጥ ፈላጊ ተማሪዎች አውሮፕላን ለመጥለፍ ሞክረዋል። በነ ብርሃነ ደረጃ ግን አልተሳካላቸው። ዞሮ ዞሮ ዋለልኝ የመሃል አገሩን ሕዝብ ባህልና እምነት በጨቋኝነትና በጠቅልሎ ዋጭነት በደመ ነፍስ ሲፈርጅ ለከሰሰው ሕዝብ ጣፈንታ ደንታ የሰጠው አይመስልም። በድህነትና በመልካም አስተዳደር እጦት ተጨፍልቆ ሳለ ጨፍላቂ የሚል መለያ ይታተመበት ሕዝብ ሊደርስበት የሚችለውን ፈተና በቅጡ አልተረዳውም። ሚዛናዊነቱም የዚያኑ ያህል ጥያቄ ይነሳበታል። ወሎን በማስተዳደርም ሕዝቡ ላይ ግፍ በመፈጸምም በጉልህ የሚታወቁት የትግራይ ተወላጆች የብርሃነ መስቀል ረዳ አያት ቀኝ አዝማች ረዳ ወልደ ሩፋኤል እንዲሁም የኢሳያስ አፈወርቂ አጎት ደጃች ሰለሞን አብርሃም ያን ሁሉ በደል የፈጸሙት አማራ ሆነው ነው የሚል ጥያቄ ያስነሳል። ዋለልኝ ከትግሬው ገዢ ንክሻ የአማራው አስተዳዳሪ ጥቅሻ ለምን እንደሚያማው ከሱ ውጭ ማንም አያውቅም። በአንድ ነገር ግን እርግጠኛ መሆን ይቻላል። ስልባሽከር በጌታው ዕቃ ይፎክራል የሚለው ተረት እሱ ላይ መስራቱን፣ ለላከው አካል ታማኝነቱን፣
እና ከአርቆ አስተዋይነት ይልቅ ስሜታዊ ተናጋሪነት፣ ደፋር ዘላፊነት በብዙ የሚንጸባረቅበት ሰው ይመስላል ዋለልኝ። ፖለቲካዊ ብቃቱም ላይ ጥያቄ የሚያነሱ ብዙዎች ናቸው። የዛሬዋ ኢትዮጵያ የምትከፍለው ከባድ ዋጋ ህዝብን በጅምላ መፈረጅ፣ የጥላቻ ፖለቲካና የብሔር ግጭት በሙሉ የመነጨው ያ ትውልድ በበሳል የፖለቲካ ጽንሰ ሐሳብ ፈንታ እንደ ዋለልኝ አይነት ስሜታዊና የተንጋደደ ፍርድን የያዙ ጽሑፎችን የመጽሐፍ ቅዱስን ያህል ፍጹም አድርጎ በመቀበሉ ነው የሚል መሟገቻ የሚያቀርቡት ቀላል አይደሉም። የወሎ ዩኒቨርሲቲው ታሪክ ምሁር ዶክተር አሰፋ ባልቻ ሃይማኖታዊ መከባበር በተግባር በሚገለጽበት ወሎ ቦረና ተወልዶ ከየት መጣህ ጥያቄ ከማይታወቅበት የሰው ልጅ በመደብ ልዩነቱ በማይገፋበት ደሴ ላይ አድጎ ምን ጊዜ የሌላውን የኢትዮጵያን ክፍል በደልና ጭቆና ተረዳው፣ ለዚያውም 24 ዓመት ሳይሞላው ሲል ይጠይቃሉ። የብርሃነ መስቀል ረዳ የትዳር አጋር የሆኑት ታደለች ኃይለ ሚካኤልም የወሎ አካባቢ ልጆች በተለያዩ የእምነት ዘውጎች ውስጥ ቢሆኑ እንኳ ተከባብረው ስለሚያድጉ እሳቸው ተቻችለው ይሉታል፣ ወደ ሌላ አካባቢ ሄደው ቶሎ ለመልመድ ይቸገራሉ ሲሉ እማኝነታቸውን ይሰጣሉ። ዋለልኝ በወቅቱ በዩኒቨርሲቲው ግቢ ውስጥ ይሰራጩ የነበሩትን የማርክስን፣ የሌኒንን፣ የስፓኝንና የካሪቢያንን አገራት የጸረ ቅኝ አገዛዝ ትግል የሚዘክሩ መጽሐፍትን በደመነፍስ በማንበብ እውነተኛዋን ኢትዮጵያ በዚያው ቅርጫት ውስጥ ለማስገባት ስለመሞከሩ ይነገራል። የዶክተር አሰፋ ሙግትም የሚያረጋግጠው ይህ የንድፈ ሐሳብ ስካር ቲዮሬቲካል ኢንቶክሲኬሽን ዋለልኝ ያደገበትን የወሎን ተከባብሮ የመኖር እሴት እንኳን እንዳያይ አይኑን ጋርዶታል። በእርግጥ ዋለልኝ በ1958 ዓ.ም ለብሔራዊ አገልግሎት ወደ ጅማ ለጥቂት ወራት ቢወጣም አገራዊ እውነታውን በቅጡ የሚያስገነዝበው ሁለንተናዊ መረጃ አግኝቷል ማለት አያስደፍርም። በዩኒቨርሲቲ ቆይታ ያውቀዋለሁ የሚሉት ዶክተር አበበ ሀረገወይን ደግሞ ዋለልኝን ከፖለቲካዊ ብስለት በላይ ችኩልነት ጎልቶ የሚታይበት፣ ለሚጠየቀው ጥያቄ ቀጥተኛ ምላሽ ከመስጠት ይልቅ ጥቅስ ማጣቀስ የሚቀናው ሲሉ ይገልጹታል። በሌላ በኩል ጥላሁን ግዛውን፣ መለስ ተክሌን፣ ብርሃነ መስቀል ረዳን፣ የመኢሶኑን ነገደ ጎበዜን የመሳሰሉ ቃንቄ ፖለቲከኞች በደሴ ወይዘሮ ስን ተምረዋል። ከአሰብ በንግድ ከሱዳንና አረብ ሀገራት የአየር ንብረቱን ጨምሮ በተለያዩ ምክንያቶች የወሎዋን እምብርት ምርጫቸው የሚያደርጉ የወቅቱ ተራማጆች በተለይ በክረምት ወራት እንደ መዝናኛም እንደ ህቡ እንቅስቃሴም ደሴን ማዕከላቸው አድርገዋት እንደቆዩ ማሳያዎች አሉ። መለስ ዜናዊ በአርአያነት ከመከተል አልፈው ስሙን እስከ መውረስ የደረሱት መለስ ተክሌ፣ የወሎ ጠቅላይ ግዛት አስተዳዳሪ የነበረው ደጃች ሰለሞን አብርሃ የእህት ልጅ ኢሳያስ አፈወርቂ፣ ትውልዳቸው እንደ ኢሳያስ ከትግራይ የሚቀዳው የኢሃፓ መስራቹ ብርሃነ መስቀል ረዳና ጥላሁን ግዛው የነጋዴውን የአቶ መኮንን ልጅ ዋለልኝን አንድም በንግድ ሌላም በትምህርት አለፍ ሲልም በፖለቲካ ሰበብ በመቅረብ ግራ ዘመም አስተሳሰቡን ቀርጸውት ሊሆን ይችላል ተብሎ ይገመታል። አሁን ብርሃነ መስቀል የትግራይ ልጅ ነው። መለስ ተክሌ የትግራይ ልጅ ነው። ብርሃነ መስቀል የኔ ሲኒየር ነው። መለስ ተክሌ ግን ክላስሜቴ ነው። አንድ ደስ ቁጭ ብለን ከ11ኛ ክፍል ነው የተማርነው። በጣም አብዮተኛ ነው። እስከ ማልቀው ድረስ ማይቆጠር ሰው ነበር። ይሄ ነው ካለ አቋሜ በቃ ያ ነው። አይሆንም ካልከው ወደ ቦክስ ሪዮት አለሙን ማስራት ካልቻለ በጉልበትም እንደዛ አይነት ነገር። ብርሃነ መስቀል ደግሞ ሲሚላር አቲቲዩድ ኖሮት እሱ ተናጋሪ ነው። በእርግጥም ደሴ የአንድ ጠቅላይ ግዛት ከተማ ብቻ አልነበረችም። ከአሰብና ከቀይ ባህር ወደ መሃል ሀገር የሚመጣው የንግድ መስመር፣ ከኤርትራና ከትግራይ ወደ ሸዋ የሚደረገው ጉዞ፣ እንዲሁም ከሱዳንና ከአረብ ሀገራት የሚገቡ አዳዲስ የፖለቲካ ነፋሶችና አስተሳሰቦች መሸጋገሪያ ኮሪደር ጭምር እንጂ ከተለያዩ የአገሪቱ ክፍሎች የመጡ ተራማጅ ወጣቶችና ነጋዴዎች የሚገናኙባት፣ መረጃ የሚለዋወጡባትና የወደፊት እቅዳቸውን የሚያሰናስኑባት የአብዮት ላብራቶሪ። ይህ የንግድና የባህል ፍሰት ከተማዋን ለህቡ የፖለቲካ እንቅስቃሴ እጅግ ምቹ አድርጓታል። ግን ዋለልኝ በዚህ ልክ እንዴት ጎኑን የማይመለከት ኋላውን የማይታዘብ መጪውን የማይገምት ሊሆን ቻለ የሚለው ጥያቄ በብዙዎች ዘንድ ይመላለሳል። ረብጣ ብር አይመስልም። በተማሪነቱ ከብሔራዊ ሎተሪ አሸናፊነቱ ያገኘውን ገንዘብ ሽራፊ ሳያስቀር ለአባቱ መስጠቱን የሚያስታውሱ በዚህ እንኳን አይታማም ይሉታል። እናስበምን። ዋለልኝ መኮንን ወጣትነቱን ሳያጣጥም በአውሮፕላን ጠለፋ ሙከራ ገና በ27 ዓመቱ ሕይወቱን አጥቷል። የዘራው ወይም እንዲዘራው የተደረገው መርዝ ግን ዛሬም አገር እያደማ ነው። ጥቅስ ማጣቀስ የሚቀናው ከፖለቲካ ብስለት ይልቅ ችኩልነቱ የጎላው ይሄ ወጣት በእርግጥ በገንዘብ አልተደለለም። በንድፈ ሐሳብ ስካርና በሰሜን ተገንጣዮች የፖለቲካ ሴራ ታውሮ ግን ተመዞ የማያልቅ መዘዝ አስከትሏል። የኔ ብቻ ትክክል ባይነት ደርግን አምጦ ቀይ ሽብርን አዋልዷል። የዛሬው የብሔር ጽንፈኝነትም የዚያው ያልተገራ ጽሑፍ ቀጥተኛ ውጤት ነው።
ዋልታ የረገጠ የብሔር አስተሳሰብ ጠንሳሿ ሶቪየት ኅብረት አይኗ ያየ በስሯ የነበሩ 15 ሪፐብሊኮች አገር ሆነው ሲገነጣጠሉ የተከለችው ርዕዮተ ዓለም አልታደጋትም። ያፈጀው የስታሊን አስተሳሰብ ሶቪየት ኅብረት የሚባለውን ስሟን እንኳን ጠብቆ ማቆየት አልቻለም። ራሻ የብሔር ፖለቲካን እንትፍ ስትለው ከዚህ አስተሳሰብ ማናላቆን የሚሉ የኛዎቹን ልሂቃን ማየት ግን በብዙ ያስተዛዝባል። በስታሊን አስተሳሰብ የተገነባው የያኔው ስሜታዊነት ዛሬ አገርን ወደሚያስፈራ ዳፋ እያዳፋት ነው። ኢትዮጵያ ከትናንት ስህተቷ ተምራ የምትታደስበት ጊዜ መቼ ይሆን? ቸርን ሰንበት።